ነገር እንትን ማለት እንደ ሰው ኤምባሲው ተሰምቶት እንደዚህ ጋር በሚችለው አቅም ስተት አለ። ኦኬ ስተት ነው። በሚችለው አቅም ግን ኤምባሲው የሆነ መፍትሄ እንዲፈጥር ብናስጮ እኛ ጫና ማድረግ ያለብን ወደ ኤምባሲውና ወደ ኤምባሲው ብቻ ነው። ምን አወል ይሄንን እኮ ስማ፣ ይሄንን እኮ ጊዜ ሲኖርህ ነው። ዶክተሩ ጭንቅላቷ ላይ ቆሞ ልጅቷን አውጪ እያላት ነው። አውጪ ብሏት አለ። ሌሊት ላይ ፈጅር ላይ መጥቶ ፖሊሶቹ ይዟል ሊሄዱ ይችላሉ ብላ ነው ልጅቱ የተጨነቀችው። ልጅቱ ራሱ እንደውም የመንግስት እንትን መግባት አትችልም አይቻልም። አሁን አዲሱ ህግ ኢቃማ የሌለው ሰው የመንግስት መግባት አይችልም ማለት ነው። ኤምባሲው መግባታችንም ሲቀጥል ከየት አመጣ ምናምን ሌላ እንትን አለው። አይቻልም ማለት ነው። አችልም ያረጋግጥ ካለ መሄድም ይችላል። እስኪ ኤምባሲ መጮህ ካለብን አሁንም ድጋሚ ወላሂ ግራ የገባው ነገር ነው። አላህ ሙስተዓን። እስኪ ታጠቅን የምታውቁትን በቃ እንደዚህ ማለት እንደዚህ እስኪ በነገራችን ላይ ታጠቅን ከፈለግሽ እኔ ምንድነው አመድ ወለው ጋር ደውዬ ታጠቅን ንገረውና ታጠቅ አሁን ሄዶ ዛሬ መፍትሄ ቢፈጥር እኔ ቁጥሩ ስለጠፋ በነገራችን ላይ የዚህ ሀገር ኤምባሲ አይደለም ለወገን ሊደርሱ ይቅርና ባይኖር ይሻላሉ። እውነት ለመናገር ባይኖር ይሻላሉ። ምንም አይነት ወገንተኝነት ስሜት የማይሰማቸው በጣም በጣም ሰልፍሽ ራስ ወዳድ ደንታቢስ ናቸው። ባይዚ ደንታቢስ ማለት ነው። እስቲ ኢማጂን ማለት እንደ ሰው እኮ እንደ ሰው እንኳን የምንችለው ነገር ኑሮን ይቅርና እንደ ሰው ማለት ነው። እንደ ሰው እስቲ ቢያንስ እቺ ልጅ ተገኝታለች ከነባሏ ነው። ራሷን አታውቅም። ጭንቅላቷን እንትን ብላለች። ይሄን ያህል ውጥርጥር ውስጥ ሆና እንዴ ትሙት ነው። ጭራሽ ምን አሉን መሰለ ህፃን ተከልክሏል። ልጅ መሄድ ተከልክሏል። እንዴት ልታደርጉት ነው ህፃኗን አለኝ። አውጥታችሁ ምን ታደርጉታላችሁ ነው ያሉት። ምን ታደርጉታላችሁ? ልጅ መሄድ አይችልም። እሺ እሺ ኢትዮጵያ ኤምባሲ እዚህ ሳይሆን እነዚህን ተዋቸው እንደሞቱ። ለማንኛውም እኔ አሁን እዚህ ጋር ተምታቶብኛል። ምናልባት ግሩፕ ክፈቱና እንደ መብቴ ብለን የምናስባቸውን ነገሮች ብናደርግ ደስ ይለኛል። እንደ መብቴ ብለን ማለት ነው። አሁን እኔ ማለት አሁን መናገሩ የሆነ ነገር ማድረጉ ለሷ ቫልዩ አለው ብዬ አላስብም። እንደ መብቴ ግን ምናልባት ኤምባሲው ጋር ወታደር መውጣን ዝም ብላችሁ አዳምጡ። ኤምባሲውን ቆይ እሞ አውሪስ እናዳምጣት ገብታለች። እህታችሁ እሞ አውሪስ እዛው ያለች ልጅ ነች። እስኪ ማን እሙ ናት ታውራ። እሺ ان شاء الله تقوم بالسلامه ان شاء الله. ترجعي بنتك وان شاء الله تمشي. الله يشفيك. بالكفي. እሱ ጫና እያደረገባን ነው። ዶክተሩ ራሱ እንድትወጣ ነው ያለኝ ያለችው ልጅቱ። በቃ ማለት ትንሽ ገና ናት ምናምን እያልኩት እንድትወጣ ነው። ደህና ናት አስወጥታችሁ ምናምን እንደዛ ነው። በቃ የሆነ ከኋላ ከጀርባ የሆነ ነገር አለ። እና ፖሊሶች እኮ ናቸው እያለችሽ ነው። ምን ሆነሽ? ፖሊሶቹ ናቸው ግን ልጅ ፊርማ እንዳያስፈርሟት ነው የምልህ። አሁን እቺ ልጅ እዛ ያለችው ኢቃማዋን እንትን ካለ እሷ ሌላ ብላ 10 ቀን ያደረችው ልጅ ፊርማ ተሀቲክኒ እያሏት እኮ ነው እያታለሉ። ደህና ናት ኢንሻአላህ ትኩል ሰላባ ምናምን የሚሉት እነሱ። ዶክተሩ ራሱ እንድትወጣ ይፈልጋል። እውነቱን ልንገራችሁ እኔ ሴትዬ ጋር ሂጄ ነበር ያየሁት። ልትተባበረን ለኸይር ስራ ለልጅቱን ብላ እንት ማትዳኸሊ ነው ያለን። ከዚህ በላይ ምንም ማድረግ አልችልም። ማትዳኸሉ ነው ያለው። ሊላ ልጅቱ እንኳን አስወጥተን ላስታምበል ላይ ነበር እኔ በግሌ ማለት ግን አልፈቀዱም። ምንም ማድረግ አልችልም። መቼም ስብሀት አታወጣም። ከዚህ በላይ ምንድን ነው ማድረግ ያለብን? እኛ ሁላችንም እስኪ ወደ ኤምባሲ እንጩ። እዚህ ኤምባሲ እምቢ ካሉ የኢትዮጵያ ኤምባሲ በቃ በሚዲያ በምን ይኸው ከወሰዷት እሽ ምንድን ነው የምትጫዩ? አላስ ኤምባሲ ለመስጠት ብቻ ነው። እኛ እኮ እንዳይወስዳት ነበር ድካማችን።
ወዴት እንዳይወስዷት? ወደ እስር ቤት ነው። እሷ እኮ ፈጅር ላይ መጥተዋል። ድንገት መጥተው ለልጅ ቢወስዷት ነው። ለልጅቱ ነው የተጨነቀችው፣ አብራት ያለች ማለት ነው። ምንም ብንጮህ የሚሰማን የለም። ሀላስ ነገሩ የሚያልቀው አሁን ነው። ለማንኛውም ሁላችሁም ዱአ አድርጉላት። እንግዲህ ምንም ማድረግ አይቻልም። እንደ መብት ተብሎ የሚታሰብ ነገር ማድረግ ነው። እንግዲህ ምንም ማድረግ አይቻልም። ወላሂ በጣም ውጥርጥር ያለ በጣም ከባድ ነገር ነው። ከዛ ውጭ ደግሞ አብራት ያለችው ልጅ እንኳን ኢንሻአላህ አላህ ይሸፍናታል። በሷም ደግሞ ያለውን ነገር ዱአ አድርጉላት። ምክንያቱም ሊላህ ብላ እያስታመመች ከጎኗ ሆና ሌላም ችግር ውስጥ እንዳትገባ ኢንሻአላህ። እሙ ነይ ግቢ እስኪ እሙ ግቢና እስኪ ያለውን ነገር ንገሪ። እነዚህ ነገ ለራሱ ሌላ ችግር በእያንዳንዳችን ላይ ቢደርስ ኤምባሲም እኮ ሂደናል። ማማ ማናት የምትጽፈው? ኤምባሲዎች እኮ ምንም የሚያደርጉት ነገር የለም። ሲጀመር ኤምባሲው እኮ ተከሰናል ብለዋል ራሳቸው። እንደዛ ሳይሆን ማለት ነው ተከሰናል ሳይሆን አሁን ነገ ሁሉም ሰው ውጭ ያለ ሰው አለ አይደለ? ይሄ ሁላ ምን እንደሚያጋጥመው አያውቅም። ለዚህ ሁላ ታዲያ ኤምባሲው ሊጮህ ካልቻለና ኤምባሲው መፍትሄ የማያመጣ ከሆነ ምን ሆነ ኤምባሲ ሆነው? ስሙ ብቻ ምንድን ነው የሚሰራው? ነገ እኛ የሆነ ችግር ቢደርስብን ማን ነው የሚሰማን? ማን ነው ተሰሚነት ያለው? ምን እየሰራ ነው? ስም ብቻ ነው የተቀመጠው፣ ለከርሳቸው ነው። እሺ ኤምባሲ አለን እንበል። ኤምባሲ ሄደን ግን መፍትሄ አይሰጡም። ፊታቸው ይትገረፍ ያኒ ዛሬ እኛ ራሳችንን ጥፋተኛ ለምን ተሰብስበን እንሂድ ተባባልን? ወላሂ አበሻ ራሱ ሚዲያ ላይ የሚናገረው በኋላ ተግባር ላይ ዜሮ ነው። የሚገርምሽ እኛ ከተነጋገርን በኋላ ማለት ነው ሌላ ቤት የሚገርምሽ እንዲያውም በእኛ ሙድ እያያዙ ማለት ነው ከዛ ቦታ ተሰልፈው ሊሄዱ ምናምን እያሉ ሙድ ሲይዙብና ነበር። የሚገርምሽ እንኳን እንደዚህ የሚቀበጣጠሩ ወላሂ ሀናን እኔ አብሬሽ ነበርኩ ማታ። እኔ ጠዋት ላይ ለብሽ ምናምን እንትና ናት እንዳትሄጂ ችግር ተፈጥሯል ራስሽን ምናምን ስትልን ቀረው እንዳትሄጂ እግርሽ እንዳታነሽ እያለች አሚና ናት። እኛ ላይ ችግር ውስጥ አልገባንም። አስተግፍሩላህ አልዓዚም። እንዴ የምን ችግር ነው? ይሄ ማለት ሚወስዳት ይመስለኛል። ነገር ግን ኤምባሲ ላይ ጫና አድርጉና ቢያንስ 6-7 ቀን ትቀመጥ። ወደ ትክክለኛው እንትን አልተመለሰችም። ልጅቷ ትናገራለች፣ ግን የወለደቻት ልጅ እንኳን አላወቀቻትም፣ ራሷን አታውቅም ነው። ስለዚህ አሁን መደረግ ያለበት እንደው ማለት ኤምባሲው ላይ ማለት ነው ኤምባሲው ላይ እስቲ ቢያንስ እስቲ ኤምባሲው ላይ ተሰባስቦ ቢሄድ ጥሩ ነው። እንደ ሚዲያ መጀመሪያ ሚዲያውን ብናጨናንቀው ሁላችንም ማለት ነው፣ ከፌስቡክ ጀምሮ ሁሉንም ሚዲያውን ብናጨናንቀው፣ ከዛ በመቀጠል ሰው ተሰባስቦ ኤምባሲው ጋር ቢሄድ ማለት ኤምባሲውን ላይ ጫና ለመፍጠር ማለት ነው። ከአሁኑ ሰዓት ጀምረን ጅዳ ያላችሁ ከአንተም ጭምር ማለት ነው በቃ ያኔ ምንም ዛሬ ሐሙስ ነው፣ ነገ አይሰሩም፣ ቅዳሜ ምን እንጃ አላውቅም። እስከ 9 ሰዓት ድረስ ከአሁኑ ሰዓት ጀምረን እንሂድ፣ ውጭ እንጠባበቅና ስብስብ ብለን ነው በነጠላ ካልጠየቅናቸው እንደ ሰው የማይቆጥሩ ነው። ኤምባሲ ፊታቸው ብቻ እንዴት እንደሚገርፍ ማለት ነው። ተሰብስበን እኛም ባለን ነገር እንሞክር። አላህ ስር ማለት ሰበብ ነው። እና በመቀጠል ደግሞ ማለት ነው ሁላችንም ያለውን ኬዝ በኤምባሲ ጉዳይ ቪዲዮ እንስራ። እንዲሁም ደግሞ እኔ ለማን ነው እንትና ታጠቅን ማለት ነው ለአመት ደውዬ ታጠቅ መብት ካለው እሱም እንዲነግረው አደርጋለሁ። አናግረው ታጠቅ ይሻላል። እሱም እዛው ስለሆነ እኮ ከሆነ ቶሎ ጊዜ አለመስጠት። አሁን ደውልና እኔ በበኩሌ አሁንም ቢሆን እሄዳለሁ። እናንተ የምትሄዱ ከሆነ ግን አሁን ለጊዜው ኤምባሲ ድምፅ እንዲሆን አተኝ ልጅቷ ወደ እስር ቤት ሳትሄድ ሕክምናዋን በስነ ስርዓት እንድትወጣ እና የገጫት ሰው ስላልታወቀ የገጫትን ሰው ኤምባሲ እንዲጠይቅና ማንነቱ እንዲታወቅ ገብቷቸዋል።
የገጫት ሰው ተይዟል አልተባለም እንዴ? አልተያዘም። ምንም ነገር አይታወቅም። አረብ ያላችሁ ሐኪም ቤት እኔ ሴትዬ ጋር ሄጃለሁ። ምንም ልፈይዱ አልቻልኩም። ማለት መልስ የሚሰጡን ሌላ ነው። ኤምባሲ ጉዳዩን ይጨርስ ይሉናል። እዛ ስንሄድ ሁሉም የተለያየ ሀሳብ ነው የሚሰጠን። ከዚህ በላይ ምንም ማድረግ አንችልም። ማለት እንረዳለን ባለን አቅም። አሁን አንድ ቁጥር ጻፉ እስኪ። አንድ ቁጥር የሚሄድ ኤምባሲ በቃ አራማ ትሄዳላችሁ ወይስ ልትቀሩ ነው? ለእኔ ደውዬ ሀላስ ልሄድ ሰዋት ደውዬ ከዝብጣ በቃ ሰው ካገኘሽ አብረሽ ልጅቷ ጋር ጻፊላትና ፎቶ መልሳ ከሆነ ያቺ አርፋናት ከጎኗ ምንም ሰው የላት እርዷት ተባበሯተኝ። ብቻሽን እኔ ጧት እኮ ወላሂ ነው የምልህ እናንተ ጋር ነበርኩ እኮ ነው ተንኮላችን። ሰው ቆይ መነወር መሄድ ይችላል። አመሲ እንደዚህ የሚሄዱ ቢሆን አብሬ ሄዳለሁ። አትሄድም ሜሲ እንደውም የሚገርምሽ በጣም ጉዳዩ ከባድ ጉዳይ ነው ብላ ልክ ኤምባሲዎች ለኛ እንደነገሩን ለሷም ነግረዋታል። ገብትሻል? አስፈራርተዋታል እኮ። አሁን ይሄን መፍረድ አልችልም በእያንዳንዱ ሰው። አሁን አንተም ሄድክ መፍትሄ ቢኖር ብለህ እንደዚህ ለተሰንቶ ግን መፍትሄ ምንም የለም። እኔ እኮ እዛ ኤምባሲ የሚሰሩ አልኩ ወላሂ ነው የምልህ። አናግሬያለሁ በስልክ ማታውን ማለት ሊብላሁኝ እንደ እጅሽ እንዳታነሺ ያለኝ። እሺ ከዚህ በላይ ምን ትላለህ? በጣም ከባድ ነው የሚመለከተው። ሌላ አካል ማንም ግለሰብ አይመለከተውም። ኤምባሲ ነው የሚመለከተው። የግል መስተሽፈ ይሁን ምንም ይሁን ሀገር ለመላክ እኮ ብስምባሲ መውጣት አለበት። ብስምባሲ ሲወጣ ደግሞ ህፃናት አሁን መሳፈር የለም አለና ኤምባሲ መንግስቱ ኢጃማ የሌለው ህፃናት ዘግቷል። አንደኛው ዝግ ነው። ወአለይኩም ሰላም። እሺ አሁን ምንድነው የምናደርገው? ስለዚህ ያን አማራጭ እንግዲህ እነሱ ያሉን እዛው እንደ ያስገባት አካል ራሱ ይዋጣ ነው ያለ። ኤምባሲ ሄደን ድምጽ እንሆናታለን የምትሉ ሂዱና ደግሞ የሚሏችሁን ስሙና ሙተሉ ዩሰር ገብታ አለኝ። እስኪ ሀሳብ ነው ወይስ